ጡረታ አበል ክፍያ ማስተካከያ ተደርጓል። ይሁን እንጂ ይህ በአስተዳደሩ በቂ እንዳልሆነ ይገነዘባል። የጡረታ ባለመብቶችን የአበል ክፍያ በማሻሻል ደረጃ በደረጃ ከድህነት ወለል ማውጣትና ለጡረታ ባለመብቶች የምናደርገውን ክፍያ ለማሻሻልና ተጠቃሚነታቸውንም ለማረጋገጥ ግባችን የጡረታ ባለመብቶች የሚገባቸውን ክብርና ዋስትና አግኝተው እርካታቸው እንዲረጋገጥ ማድረግ ነው። በመንግስት በኩል የሚደረገው ድጋፍ ወደፊትም ተጠናክሮ እንደሚቀጥል ያለኝን ጽኑ እምነት በዚሁ አጋጣሚ ለመግለጽ እወዳለሁ። ለጡረተኞች ጭማሪ እንደሚደረግ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎው ተናገሩ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በበኩሉ ለጡረተኞች ጭማሪ ይደረጋል ካለ በኋላ ቀጣይ ያለውን ሂደት በተመለከተ በዝርዝር ተናግረዋል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎውና የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ እሸጉ ኬሎ የጡረታ አበል ጭማሪን በተመለከተ ምን አሉ? በዝርዝር እንመለከታለን። ይህ ተራ ሪፖርት አይደለም። ፈንዱ ሳይበተን ለጡረተኞች 5 ጊዜ የደሞዝ ማስተካከያ አድርጎ ዛሬ 6ኛውን እያበሰረ እንዲሁም 5 ታላላቅ ከተሞችን በህንፃዎች ያስገጠበት ተአምር ቪዲዮ እንጂ የብዙዎች ላብና ድካም የሚፈስበት ነገር ግን ነገው የማይታወቅ የተሰበረ ጎጆ ለ10 ዓመታት የኢትዮጵያ ጡረተኞች ዋስትና ሊፈርስ ነው በሚል ስጋት ሲናወጥ ቆይቷል። ዛሬ ግን ያ ተረት ተቀይሯል። ጭጋጉ ተገፍፎ ስጋቱ ወደ 40 ቢሊዮን ብር ኢንቨስትመንት ገቢ ተለውጧል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አቶ እሸጉ ኬሎ የክብር ማማ የሚሉትን ይህን አስገራሚ ጉዞ እንዲሁም አፈ ጉባኤ ታገሰ ጫፎው ስም ብቻ ሳይሆን ጡረተኞች የሚገባቸውን የሚያገኙበት ያሉለት የዚህ ታላቅ ስኬት ምስጢር ምንድን ነው? የሀገር ባለውለታ ጡረተኞች ለበርካታ ጊዜ ሲያነሱት ለነበረው ጥያቄ አሁን ምላሽ ያገኙ ይመስላል። በዝርዝር እንመለከታለን። ይህ ቻናል የሀገር ባለውለታ ጡረተኞችን በተመለከተ አዳዲስ መረጃዎችን በፍጥነት ወደ እናንተ ያደርሳል። ሰብስክራይብ ብታደርጉ ቪዲዮ ስንለቅ በፍጥነት ይደርሳችኋል። እስከ መጨረሻው አብራችሁን ቆዩ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ እሸጉ ኬሎ ጡረተኞቻችን የሚያስፈልጋቸውን የሚያገኙት አሁን ነው ብለዋል። ዛሬ የኢትዮጵያ ማህበራዊ ዋስትና አዲስ የታሪክ ምዕራፍ ላይ ይገኛል። የዓመታት ድካም ፍሬ አፍርቶ የቁልቁለት ጉዞ ወደ ሽቅብ ከፍታ ተቀይሯል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ እሸጉ ኬሎ የዋስትና ህንፃዎች ምረቃ መርሃ ግብር ላይ ነው ይህንን ያሉ። ዛሬ የምናየው ብርሃን በዋዛ የመጣ አይደለም። ተቋሙ ትላንት የነበረበትን ጨለማ ማስታወስ የዛሬውን ስኬት ትርጉም ያጎለዋል። ለበርካታ ዓመታት የጡረታ ፈንዱ በከፍተኛ የመሸርሸር አደጋ ውስጥ ወድቆ የነገው ዋስትና ይቀጥል ይሁን በሚል አጠራጣሪ ምዕራፍ ውስጥ አልፈዋል። ያ ወቅት ተቋሙ ከነበረበት አስከፊ የቁልቁለት ጉዞ የተነሳ ለመንግስት ሰራተኞች የተስፋ ብልጭታ ያላሳየ፣ ለጡረታ ባለመብቶች ደግሞ ክብርንና መተማመንን ያልሰጠ ጭጋጋማ ጊዜ ነበረም። በመጀመሪያ በዚህ ታሪካዊ ዕለት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ለደረሰበት ውጤት ክብር ለመስጠትና የውጤቱ ተካፋይ ለመሆን በመካከላችን ስለተገኛችሁ በራሴና በአስተዳደሩ ስም እንኳን ደህና መጣችሁ ለማለት እወዳለሁ ብለዋል። የለውጡ መንግስት ቁርጠኝነትና የተወሰዱ የሪፎርም እርምጃዎች ተቋሙን ከውድቀት ታድገውታል። የጡረተኞችም የረጅም ጊዜ ጥያቄ የሚፈታበት ወቅት በግልጽ አሁን ሆኗል። የአስተዳደሩ ዋና ስራ አስፈጻሚ አቶ እሸጉ ኬሎ ሲቀጥሉ ዛሬ የምንገኘው የተቋሙ አዲስ ምዕራፍ በሚበሰርበትና የዓመታት የድካም ፍሬዎችን በምናይበት የደስታ ቀን ላይ ነው ሲሉ አክለዋል። በተሻሻለው የጡረታ አዋጅና የመቋቋሚያ ደንብ በተገኘው ምቹ የህግ ማዕቀፍ በመታገዝ አስተዳደሩ ራሱን በጠንካራ የፋይናንስ መሰረት ላይ ለመገንባት እየታተረ ይገኛል። እነዚህ ዛሬ የምናስመርቃቸው ዘመናዊ ህንፃዎች ለተቋማችን ተራ የቁስ ሀብቶች ብቻ ሳይሆኑ ይልቁንም የኢትዮጵያ ማህበራዊ ዋስትና ከነበረበት የህልውና ትግል ወጥቶ ወደ ስኬት ጎዳና መሸጋገሩን የሚያመላክቱ ሕያው አሻሮቻችን ናቸው።
ተቋሙ ትላንት የነበረበትን ፈታኝ ሁኔታ መለስ ብሎ ማስታወስ የዛሬውን ስኬት ትርጉም ይበልጥ ጎልቶ እንዲታይ ያደርገዋል ሲሉ አቶ ሸጉ ገልጸዋል። ለበርካታ ዓመታት የጡረታ ፈንዱ በከፍተኛ የመሸርሸር አደጋ ውስጥ ወድቆ የነገ ዋስትና ይቀጥል ይሆን በሚል አጠራጣሪ ምዕራፍ ውስጥ አልፈዋል። ሆኖም በለውጡ መንግስት ቁርጠኝነትና በወሰድናቸው የሪፎርም እርምጃዎች ያ ስጋት ዛሬ ወደ መልካም ዕድልና ብሩህ ተስፋ ተቀይሯል። ተቋሙ የመገኘቱ ዋነኛ መሰረት ለሆኑት የጡረታ ባለመብቶች ተጠቃሚነት ስል ሰፊ ርቀት ተጉዟል። ምንም እንኳን የጡረታ ባለመብቶች ብዛት በ2010 ዓመተ ምህረት ከነበረበት 597,059 በ33 በመቶ እድገት በማሳየት 800,000 ቢደርስም ከቁጥራዊ እድገቱ ባሻገር የባለመብቶችን የኑሮ ጫና ለመቀነስ ባለፉት 8 ዓመታት ውስጥ 5 ጊዜ የጡረታ አበል ክፍያ ማስተካከያ አድርጓል። ይህም በ2010 ዓመተ ምህረት ብር 744 የነበረው ዝቅተኛ የጡረታ አበል ክፍያ ከ5 እጥፍ በላይ እድገት በማሳየት ወደ ብር 4669 ብር እንዲደርስ ተደርጓል። ይሁን እንጂ አስተዳደሩ ይህም በቂ እንዳልሆነ ይገነዘባል። በቀጣይ ጡረተኞች አገልግሎታቸውን የሚመጥን ጭማሪ ሊደረግ ይገባል። አስተዳደሩ ፈንዱን ከመፍረስ ከመታደግ አልፎ አዋጪ በሆኑ የኢንቨስትመንት መስኮች ላይ በመሰማራት በሀገር ኢኮኖሚ ውስጥ መሳተፍ ችሏል። ዓመታዊ የጡረታ አበል ክፍያ አቅም በ2010 ዓመተ ምህረት ከነበረበት ብር 5.9 ቢሊዮን ከ5 እጥፍ በላይ በማደግ ብር 36.5 ቢሊዮን ደርሷል። በእነዚህ 8 ዓመታት ጠቅላላ የጡረታ ፈንዱም ከ6 እጥፍ በላይ እድገት ማስመዝገብ ችሏል። አቶ ሸጉ ኬሎ ሲቀጥሉ ከዚህ ቀደም ከ1 በመቶ በታች በሆነ የትርፍ ምጣኔ በአንድ መስክ ተወስኖ የነበረው የኢንቨስትመንት ተሳትፎ ዛሬ ወደ 5 አዋጭ መስኮች እንዲስፋፋ በመደረጉ ዓመታዊ የኢንቨስትመንት ገቢያችን ከብር 591 ሚሊዮን ወደ ብር 40 ቢሊዮን ሊያድግ ችሏል ብለዋል። ይህም ተቋሙ የጡረታ አበል ክፍያ ወጪን የመሸፈን ምጣኔ ከነበረበት 10 በመቶ ሙሉ በሙሉ ወደ መሸፈን እንዲሸጋገር ለማድረግ አግዟል። ዛሬ በአዲስ አበባ፣ በባህር ዳር፣ በሐዋሳ፣ በሐረርና በጅማ ከተሞች የምናስመረቃቸው ባለ ግርማ ሞገስ የቅይጥ አገልግሎት ህንፃዎች ተቋሙ ዜሮ ሊባል ከሚችል ቋሚ ሀብት ድርሻ ተነስቶ በብር 30 ቢሊዮን የሚገመት ሀብት ለማፍራት አስችለዋል። ወደፊት በምናደርገው ጉዞ በግንባታውም ሆነ በሌሎች የኢንቨስትመንት ዘርፎች የምናደርገውን ተሳትፎ አጠናክረን የሚንቀጥል ቢሆንም ዋናው ትኩረታችን ተቋሙን በመላው ኢትዮጵያ በቴክኖሎጂ የዘመነ ቀልጣፋና ተደራሽ ማድረግ ላይ ይሆናል ሲሉ አክለዋል። ይህንን ለማሳካትም የዲጂታል ትራንስፎርሜሽን ጉዟችንን በማፍጠን የጡረታ ባለመብቶች የሚገባቸውን ክብርና ዋስትና ያለ እንግልት ከቤታቸው ሆነው የሚያገኙበትን ወረቀት አልባ ስርዓት እንገነባለን፣ ለጥያቄዎቻቸውም ተገቢውን ምላሽ እንሰጣለን ብለዋል። ከዚህ የቴክኖሎጂ ሽግግር ጎን ለጎን ተቋማዊ አደረጃጀታችንን እና የሰው ኃይል አቅማችንን በየወቅቱ ካለው ተወዳዳሪነት ጋር ለማጣጣም የሚያስችሉ ጥልቅ የሪፎርም ስራዎችን ተግባራዊ እናደርጋለን። ይህም ዘመናዊ መሳሪያዎችን በእውቀት በታማኝነትና በላቀ የሥራ ስነ ምግባር የሚያንቀሳቅስ ብቁ የሰው ኃይልና ውጤታማ አሰራር በመፍጠር ህልማችንን እውን ያደርጋል። ለዚህ ስኬት መመዝገብ መሰረት ለሆናችሁ የመንግስት ከፍተኛ አመራሮች፣ ስትራቴጂካዊ አመራር ለሰጣችሁ የሥራ አመራር ቦርድ አባላትና ለባለድርሻ አካላት ምስጋና የላቀ ነው በማለት አመስግነዋል። ይህ ስኬት እውን እንዲሆን ራዕዩን ተጋርታችሁ ሌት ተቀን ስትደክሙ ለነበራችሁ የአስተዳደሩ አመራሮችና ሰራተኞች የላቀ አክብሮትና ምስጋናዬን አቀርባለሁ ካሉ በኋላ ሁሉንም ነገር በትዕግስትና በተስፋ ለጠበቃችሁ የጡረታ ባለመብቶች ደግሞ ይህ ድል የናንተ ነው፣ ይህ ተቋም የናንተ የክብር ማማ ነው ለማለት እወዳለሁ ብለዋል። ይህ በእንዲህ እንዳለ አስተዳደሩ ስጋቱን ወደ ስኬታማ ኢንቨስትመንት ቀይሯል። ለጡረተኞች ጥያቄዎች አሁን መልስ መስጠት ይቻላል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ተናግረዋል። አቶ ታገሰ ጫፎ ይህን ያሉት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ የሀገሪቱ ከተሞች ያስገነባቸውን ዘመናዊ ህንፃዎችን በይፋ ባስመረቀበት ወቅት ነው። በምረቃው ስነ ስርዓት ላይ የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ባስተላለፉት መልእክት ተቋሙ ለዘመናት የነበረበትን የስጋት ደመና በማስወገድ ወደ ላቀ የኢንቨስትመንት ምዕራፍ መሸጋገሩን አብስረዋል።
ተቋሙ ላለፉት 70 ዓመታት የሰራተኛው ዋስትና ሆኖ ቢቆይም የጡረታ ፈንዱን ወደ ኢንቨስትመንት የመቀየር አቅም ማጣቱ ለረጅም ጊዜ ስጋት ሆኖ ቆይቷል። አሁን ግን በሪፎርሙ አማካኝነት ይህ ስጋት ወደ መልካም አጋጣሚ ተቀይሯል ብለዋል። በለውጡ መንግስት አማካኝነት የጸደቁት አዳዲስ አዋጆችና ደንቦች ተቋሙ ፈንዱን ከማስጠበቅ ባለፈ በአገሪቱ ኢኮኖሚ ውስጥ ንቁ ተሳትፎ እንዲያደርግ አስችለውታል። አፈ ጉባኤው ህንፃዎቹ የተገነቡት ከድንጋይና ከብረት ብቻ አይደለም፣ በእያንዳንዱ ጠብታ ውስጥ የጡረታ ባለመብቶች ክብርና የሰራተኞች ላብ አለ በማለት ግንባታዎቹ የባለመብቶችን እርካታ ለማረጋገጥ ያላቸውን ፋይዳ ገልጸዋል። የፈንዱን ዘላቂነት ይበልጥ ለማረጋገጥ የኢንቨስትመንት አማራጮችን ማስፋፋትና አገልግሎቱን በዲጂታል ቴክኖሎጂ የማዘመን ስራ ተጠናክሮ እንደሚቀጥል ገልጸዋል። አቶ ታገሰ መንግስት ለተቋሙ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ቃል በመግባት ለዚህ ስኬት አስተዋጽኦ ላበረከቱ አካላት በሙሉ ምስጋና አቅርበዋል። ጡረተኞችን በተመለከተ መረጃዎችን በፍጥነት ለማግኘት ሰብስክራይብ ማድረግ አትርሱም።